ሰው እኮ እንደምን ያውቅሻል? ጠዋት ተነስቶ ጉበት ይበላል። ስራዬ ብሎ ጠዋት ተነስቶ ጉበት ይበላል። መጀመሪያ ማለት ነው። እኛ እዚህ በባዶ ሻይ እንጀምራለን። ስጋ ቤት የሚገባል ጥሬ ቁርጥ ሊቆርጥ ጥሬ በልቶ የሚጀምራል። ማለዳው ጠዋቱን ማለት ነው። እንዴ ዝቅተኛ የሚባለው ዱለት ይበላል። በጣም ደግሞ ዝቅተኛ የሚባለው ምንድነው? ምላስ ሰንበር ይበላል። ሰው ማለት ነው። ገባሽ? የኛ ቤቴው ደግሞ አለ ከታች ያለው መጨረሻ ላይ አምባሻ በሻ ይባላል። አንቺ የማይበላ አለ ምናምን ያለሽ ከማይበላውና አምባሻ የሚበላው ልዩነት አለው እንዴ? ያው እኔው እንደበላ አልቆጥርም እኮ ነቀርሽ እኮ ሰው የሚበላው ነገር ነው እንዴ? የቆ በቃ ኮለል በታች የመጨረሻ ደረጃ ላይ ሆኔን ያወቅኩት አምባሻ በሻይ የበላው ቀን ነው አልኩሽ። ገና እኮ ነው። እሱንም ልናጣ ነው አሁን። ተመስገን በሌሉኛል። ለዚህም እንዴ ልናጣ ነው ገና አምባሻው ራሱ ከስጋ እኩል ሆነና እናርፈዋለን። የታባለ እግዚአብሔር ይመስገን። ውሸቴን ነው ጌታ ቂባት ያዝብኝ። ጌታ ውሸቴን ነው አምባሻዬ